ሰላም ጤና ይስጥልኝ ውድ የቻናል ቤተሰቦች እንኳን ወደዚህ ቪዲዮ በሰላም መጣችሁ። ዛሬ እንግዲህ ይዤላችሁ የመጣው በቤታችሁ ሆናችሁ በስልካችሁ ብቻ ተጨማሪ ገቢ ማግኘት የምትችሉበትን ፕላትፎርም ነው ይዤላችሁ የመጣሁት። እንግዲህ የፕላትፎርሙ ስም ቴሎ በመባል ይታወቃል። ቴሎ የተባለውን አፕሊኬሽን ተጠቅመን እንዴት በቀላሉ ኦንላይን ገንዘብ መስራት እንደምንችል ደረጃ በደረጃ አሳያችኋለሁ ማለት ነው። ተከታተሉ። በመጀመሪያም እንግዲህ ወደ ስልካችን ፕሌይ ስቶር ወይም አፕ ስቶር ላይ በመሄድ ቴሎ አፕ ብለን ሰርች እናደርጋለን ማለት ነው። ቴሎ አፕ ብለን ሰርች እናደርጋለን፣ ከዛ ይመጣልናል። ይችኛዋ ነች። ከዛ እናወርዳታለን ማለት ነው። ይቺን ዳውንሎድ አድርገን ከዛ ኦፕን፣ ያውን ቀድሜ ስላወረድኩት ነው ኦፕን የሚለውን የመጀመሪያው ተመራጭ ነው። በጣም ተመራጭ ነው እና አሁን የምናደርገው እሱን ነው። እሱን ነክተን እንገባለን የመጀመሪያውን። ከዛ አካውንት እንመርጥለታለን፣ ጉግል አካውንታችንን። በመቀጠል እዚህ ጋር ስማችሁን ታስገባላችሁ። ያው ስም ብዙ ጊዜ እምቢ ስለሚል እስኪ አሁን በኋላ ሴቲንግ ውስጥ ገብቶ ማስተካከል ሲቻል እንደዚህ ልጻፍበትና ከዛ የኢንቪቴሽን ኮድ ይጠይቃችኋል ማለት ነው። ግን እኔ ዲስክሪፕሽን ላይ ባስቀምጥላችሁ እንትን ከገባችሁ አይጠይቅም። ያው ከፕሌይ ስቶር ዳይሬክት አውርዳችሁት ከገባችሁ ደግሞ ኢንቪቴሽን ኮድ ይጠይቃል። ከዛ እዚህ ጋር 115001 እዚህ ጋር ጥንቃቄ ማድረግ አለባችሁ፣ ምክንያቱም ከተሳሳታችሁ በኋላ እንትን ላይላችሁ ይችላል። ከዛ ኔክስት፣ እዚህ ጋር ደግሞ የተወለድንበት የትውልድ ዘመን እናስገባለን። ከዛ ኔክስት እንላለን። እዚህ ጋር ደግሞ ጾታ ወንድ ሚል ኔክስት እንላለን ማለት ነው። ከዛውን ከፈተ ማለት ነው። ከዛ ዴሊ ቀን በቀን የሚሰጠው ታስክ አለ። አሁን በመቀጠል ማሳያችሁ እንዴት ታስክ መሰብሰብ እንደምንችል ነው። ምን የምትለዋል እንገባና አንድ ጊዜ እሷን በመንካት ከዛ እዚህ ጋር ታስክ የሚል አለ። ታስክ የሚለውን አንድ ጊዜ ተጭነን እንገባለን። ከዛ ለአንድ ሰዓት ዋን አወር ማይክ ካገኙ ዌልካሚንግ እንትን ስላለው 80,000 ይሰጣችኋል ማለት ነው። አንድ ሰዓት ስቆዩ 80,000 ይሰጣችኋል። 80,000 ይሰጣችኋል በቀን ለ8 ቀን በተከታታይ ማለት ነው። ከዛ ደግሞ ሆስት ሊያወር ሪዋርድ አለ። በአንድ ሰዓት ደግሞ ስቆዩ ይሰጣችኋል። እና ደግሞ ክራውን ሲት ስታገኙ ደግሞ የሚሰጣችሁ 3,000 ይሰጣችኋል ማለት ነው። ከዛ እንደዚህ አይነት ብዙ ታስኮች አሉ። እንትን ስታደርጉ ፎሎወር ስታገኙ እና ደግሞ ቲኮይን ጊፍት ስታገኙ እና ደግሞ የተለያዩ ታስኮች አሉ። ከነሱ መሰብሰብ ትችላላችሁ ማለት ነው።